የንቋንቱ በጣም ይቅርታ። አም ሶ ሶሪ እንደዚህ ስላስጠበቅኩሽ ማለት ነው። እንደምቆይ ዛሬ አላስታወቅም ነበር። አንገናኝም ስልሽ እንደዚህ ስላይበዛብኝ በቃ በጊዜ ሰርቼ ከአንቺ ጋር እንገናኝ ነበርና እንደዚህ በጣም ይቅርታ ስላስጠበቅኩሽ ማለት ነው። አይኔ ንግስት ይቅርታ አደረግልሽ። It's okay, my love. ችግር የለውም አትጨነቂ። እንኳን አብሳታለሁ እንዳመጣጣ ከሚኔውት ችግር የለውም ማለት እንዴ ለምንድን ነው የምትጨነቀው? ግን ተረድቻለሁ። እሺ ነው ትቀያ ከሚገኝ ይሳብ ተስማክ እፍ ይነጣቀል my sweetheart, I love you. So you beautiful girl. I love you so much. Thank you so much. Thank you. I'm not a very good hit. ፍልተኞችን በምስጋና እና በውጭ እንክምትና በጣም አዘ ወደ ምሳሌ ይስተሻል ይመስሻል ይሞት አሁን ስለወሰት ዘርቆዳ ድምጽ ይምትቻለ ኳይረ ይከታ ይንሸራ አንተ በትካተክለት በቃ ከዛት ሽንላታት ይምሻል አንተ ደግሞ ባላት ነብስምክ አልበላ Now, Dibbick, and that once. I must not have again, that I can be cash. I don't know, it's interesting. I know day. Where's that? My heart. No, Zindi. I send like a small thing. And again, don't catch carrying with me. Decline my son, conscience. Decline like. ስለዚህ ምንም እንዳትጨነቂ እሺ ውዴ። ተመስገን በክሪ እንደዚህ እሺ በጣም ደስ ነው የሚለኝ ማለት መስገን ዋና ምንጭ ነው መቀስ በትቀጥል ሄኖት ምንሽ ነው ያልበላሽ? ከትንሽ ነገር ኮሚክሽ ምንሽ ነው አንቺ እንደ እንድታፍሪ ክትባብ ያፈርኩሽ አስከት ደምያን ተስማምሽ ትትፍ በኔ ትንሽራው ማለት ነው በምን ተስልኝ በቃ ንገር ችግር የለውም ማለት ነው ሌላ ነገር አለሽ ሽንት የኔ ፍቅር ኧረ በጣም ነገር ነው እንዴ ወይስ በላይ እንደገና ፈልማት እኔ በጣም የበላሁት ትመት ምበላኝ ማለት ነው እንደ ዛሬ ባልቻለ አቅም የሚከል ማለት ነው በጣም ተፈጥተን ምንም በጣም ስለተጣለ እና አንተ ቀስ ወጥ ተመስሎ ማለት ነው ስነስፍት እኔ አይፈላኝ በጣም Okay, and as I'm searching my client. Needs more exit. I'm trying to go kind of third kind of crossing out of the church. Like a scam with a British column. You understand that me. Cannot, no? She got the me, the fish me, but as I do. What's some of the thing that thing in there about me? First the church. Remote. Oh, gosh. Catch me, wish. That's all I wish. አንቺ ነው እንጂ በቃ ወፈረች ቀጠነች እኔ ያስጨንቀኛል። ስለዚህ በደንብ መምጣት ትችያለሽ። እንድትፈሪኝ አልፈልግም። አሁን ሰምዳሽ ከተማ ያለ እኔ አለሽካ ሰምዳሽ ቀለብ እንጂ ማለት
ሲቀጥል ቀጥሽና በቃ እነዚህ በምችለው መጠበቅ አልተብማስ አንተ ወደድክኝ ወደድክኝ ሳይሆን ማለት ነው እኔ ለራስ ማለት ነው በኮንፊደንስ እንደ በጣም አንድ ሲትዌሽን ስንመጣ እንደ እኔ የሚሰማኝ ማለት ነው አይዋጭ አልገለብሽና በእኔ መሰለሽ ከሆነ ሲቪዥን ገና አንድ ሰው ስትተዋወቅሽ ከሆነ ስትተዋወቅሽ በትንሹ እስከን ብለንበት ከሰምሰም በዝምሽ ከሮሽ አይቀርም ተሽፈርምሻል ተብለሽ ከተንተባሽ የተሽፈርምሽ ማለት እስከተተም እናምናሽ ፈቃንች ደስ እንዳልሽ ናት ይቀጭም ሾፍላም ወጭ ማለት ነው ናማ በቃ ወደ ቤታችን እንዘረኝ ደከምሽ እዝናን የመተቀምስትሽ ነበር እዚህ ይህ ሰዓት ተቀመጥ ልንይዝሻል በቃሽ አሽከርም ሌላ ለመናገር አሽከርም ነበር በዛ በነገራችን ላይ ማለት ነው ስላሉሽ ደስ ብሎኛል መሽኩራንሽ ሲቀጥል በሌላ ጊዜ እንስታናለን ማለት ነው አንቺም ስለደከመሽ አብር ሰዓት እንዳመቀድሜሽ ተቃሚች እኔ ወደ ስራ መሄድ ነው የምትፈልጊው ነገር አለ የምትፈልጊው ነገር ካለ ከአሁን ነገር ከመሄድ በፊት ሁሉ ነገር ማንችልሽ እንዴት ማለት ነው እሺ መልካም ስራ የኔዎች ምን ነገር አልፈልግም ግን ትናፍቀኛለህ እኮ ተተጋባን ገና 15 ቀናችን ከኔ ወዴ እንጃ እንደማደርግ አራት አነክ ጓደኛዬ ትመጣለች ማለት ነው አብረኝ ትማረች ጓደኛዬ ነበርና እሷ ትመጣለች ቤት ይቅርታ አልነገርኩ እና ከእሷ ጋር ነው አብረን ከመጣሁ እዚህ ቤት ማለት ነው የትም ቦታ አልሄድም እሺ ውዴ መልካም የኔ ቆንጆ ይመችሽ ምን ላድርግ ውዴ እኔም እኮ ትናፍቂኛለሽ ግን ግዴታ ስራ መውጣት ስላለብኝ ነው ሰዓት አልተሰራ ታኪክልሽ ሰራተኞች እንደኔ ምን አይሰሩ ስለዚህ ግዴታ መሄድ አለብኝ ለዛ ነውት ከጓደኞች ጋር ዘና ፈታ እያልሽ በቃ ጊዜው ዛት ቀኑ የሚሄደው እኔ እመጣልሻለሁ እሺ ውድ ቻው በቃ መልካም ጊዜ ይሁንልሽ እሺ ውዴ የመረረኝ ሁንሽ ቻው መቀደና ግን እንደጨረስክ ቶሎና እሺ እንዳትቆይ ባይ የኔ ቆንጆ ልክ እንደጨረስኩ ነው የምመጣው ማለት ነው አንቺን ባትይኝም እኔ ቶሎ ነው የምመጣው ስራ እንደጨረስኩ ማለት ነው እኔም እኮ በጣም ናፍቄ ራስሽን ጠብቂ እሺ የኔ ውድ ሙሽሪት እንዴት ነሽ ተናንሽ ሰላም ነሽ እኛ ሳልደውልም አንቺ መች ትደውያለሽ እና እንዴት አታይኝሽ አታይኝም አምሮብሻል ደግሞ ግን ጠግብሽ ለምንድን እንደተቀየርሽው ደምን ነሽ የበፊት ጠጉርሽ ከለሩ በጣም ነበር የሚያምር ወይስ ለማንኛውም እንደዚህ ተቀየረ እባክሽ ህይወት እንዴት ይዞሻል ላይፍሽ መቼም እንግዲህ ተከባሽ እንደ ቀልድ 15 ቀን ሞላው አይደል ሲገርም መጀመሪያ ስለመጣሽ በጣም ነው ሰክነው የኔ ቆንጆ ስለከይቺ ማለት ነው ሲቀጥል ደግሞ ታውቂያለሽ ተጋብቻ በኋላ ያለው ውዝግብ ምናምን በቃ ታውቂያለሽ ከባልሽ ከመዝናናት አለ ምናምን ተወጫቅደሽ እዛ መጥተሽ ደግሞ ታስተካክያቸው ነገሮች ምናምን
እንደዚህ ስለሆነ በቃ ተምችም እንዴት አድርጌ ደውልሽ ታውቂያለሽ እንዴት እንደምወድሽ የልቤ ጓደኛ ነሽ አብረን አድገናል አብረን ብዙ ነገር አድርገናልና ረስቼ ሳይሆን በቃ እንትን ስላለብኝ ስለተወሳሰበብኝ ነው ማለት ነው የኔ ውድ ኦፍ የጠብኝ ነገር ማታወሪኝ ደስ ቢቀኝ ድረስ ጭራሽ አናስተዋልም የሚገርምሽ ማለት ነው እና ዛሬ ራሱ በቃ እንደይ ብዬ ቀይ ኮፍያ ራሴ ላይ ያደረኩ ግን አላስተዋሉ በቃ ቸው ብሎ ወደ ስራ ሄደ የሚገርምሽ ማለት ነው እኔ እኮ እንደው ስቀልድሽ ነው በቃ እንዴ አውቃለሁ ገና ተተገባቸው 15 ቀናቸው አይደለ ገና ናቸው ስለዚህ ብዙ ነገራት ትጠብቁሻል ልክ ነሽ እኔማ አንጠይቅሽ ብዬ ነው የመጣሁት ምን ቀስ እያለ ሊያስተውሉ ይችላል ተይው በቃ አንዳንዶች ወንዶች እኮ በቃ ምንድን ነው የሚወዳትን ሴት ማለት ነው በደንብ አተኩሮ የሚያዩት ገና ሳይጋቡ በፊት ነው ማለት ምን ለበሰች እንዴት ናት ምናምን በቃ አምሮብሻል ዋው እንደዚህ የሚሉት ሳይጋቡ በፊት ተጋባሽ በኋላ በቃ እጃችሁ ስለገባሽ ምንም አደረግሽ አላደረግሽ ጉዳያቸው አይደለም የሚገርምሽ ማለት ነው አይ ነው አውቃለሁኝ በጣም እንደምትቀልሽ የኔ ውድ ችግር የለውም ማለት ነው ስለጠየቅሽ ደግሞ እጅግ ለማመሰግነው ቤትም ስለመጣሽ መጥተሽ ስላየሽኝ ማለት ነው እባክሽ ወሬኛ አልገርምሽም አንቺ እኮ እንሳሉሽ ብዙ ነው ታሪክ አግብተን እንደምትኖሩ ሲታወራልሽ ደግሞ ካገቡ በኋላ ምናምን አያስተውልም አንቺ እንደዚህ ያልሽ ልታስፈራሪኝ እንዴ ገና 15 ቀን ይቆን ተገባ ወቸው ጉድ የኔ ቆንጆ ግዴታዬ ነው እንደ መጠየቅ አለብኝ ነበር ትከደልሽ እንዴ ከረከረ ትኛለሽ ከአሁን እኮ እንደ በፊቱ አብረን አንወጣም አብረን አንገባም ማለት ተፍስለምሽ ማለት ነው እንደ በፊቱ ነፃነት የለሽም አሁን እኮ ነው አንዳንድ ወንዶች ሁሉም ወንዶች ሳይሆን አንዳንዶች ወንዶች አንድ ሴት የራሳቸው ታረገው በኋላ በቃ ምን ለበሰች ምን አደረገች የደደች የወጣች የሚለውን ነው እንጂ የሚተባበቁት ምን አለበሽ ምን አድርገሽ ቆይሽው ምናምን አይ ምንም አይመስለውም ሌላ ነገር ነው እንትን የሚሉት የሚተባበቁሽ ማለት ነው እሺ ይሁንልሽ አንቺ እኮ ታሪሽ ገና ብዙ ታወሪያለሽም ታንቺ ጋርም አልከራከርም እሺ ይሁን ግን ባል እንደዚህ እንደሆነ እኔ ትሄዳለም አንቺ አታማርችብኝ እሺ እንዴት ወዲህ እኮ ነው ሲቀጥል ምን ላምጣልሽ እስኪ የሚጠጣ ነገር አረጎች በይኮች ፌራስ ፈራልኩሽም ምኑን እኛ ነው ነገር በወሬ እኮ ጻምደሽኛል ምን ቆጭ በይልሻለሁ ለማየም ቁጭ በይና እስኪ ምንድን ነው ሳሎን ነች ነው አትኛ ይሄ ማሰራት አይደለም ያለ ነገር ነው ማለት ነው ሊሆንም ላይሆንም ይችላል ባልሽ ቀስ እያልሽ የምታዩ እንደ ለምን አስፈራራሻለሁ ለማንኛውም ራስሽን ጠብቂ አራኒም ከፈለግም አንቺ ታየሽ ትንሽ ተጫውቼ ወደ ቤት ሄዳለሁ ማለት ነው